እነዚህ ነገሮች ባስታወስኩ ቁጥር ነፍሴ በፍርሃት መሞላቷ ቀርቷል። ስላደረገልኝ ሁሉ ለጌታ ምንን እመልሳለሁ? አንተን አፈቅርሃለሁ አቤቱ ጌታዬ። ይህንን ደካማና እኩይ ተግባር ከኔ ያስወግድሃል። አመሰግንህም አለው፣ ለስምህም እናዘዛለሁ። ከኃጢአቴ አጥበህ ከበረዶ ይልቅ ላነጻኸኝ፣ ለአንተ የጸጋህን መለዮ የምህረትህን ምልክት አደርገዋለሁ። እንዲሁም ማንኛውንም ያልፈጸምኩትንም ኃጢአት ቢሆን ኃጢአትን ለመፈጸም ስል ብቻ ኃጢአትን እንደማፍቀሬ ምንድነው መፈጸም ሳልችል ቀርቼ ያላደረግኩት? አዎ አሁን ይቅር እንድትለኝ በማወቅ የፈጸምኳቸውን እንዲሁም በአንተ ጥበቃ ስር ያልፈጸምኳቸውን ኃጢአቶችን ሁሉ እናዘዛለሁ። የራሱን ሕመም ተመልክቶ አንተን በጥቂቱ ማፍቀር ካልፈለገ ሕግህን ተላላፊ ወደ አንተ ሲመለስ ይቅር ብለህ የምትቀበልበትን ምህረትህን አያስፈልገኝም ካላለ በስተቀር ማነው ንጽህናውንና ታማኝነቱን ከገዛ ራሴ መጣ ነው ሊል የሚደፍር? በአንተ ተጠርቶ ለድምፅህ ለታዘዘውና እኔ ያስታወስኳቸውና ራሴ የተናዘዝኳቸውን ነገሮችን ከጽሑፌ ሲያነብ አስተውሎ ራሱን ያራቀ ያለዚያ ሰው ግን እኔን አይጠየፈኝ። እኔም በሽተኛ ነበርኩ፣ በዚሁ አንድ ሐኪም የተፈወስኩ። የእርሱ ድጋፍ እርሱንም በበሽታ እንዳይወድቅ እንደረዳው ያስታውስ። ይልቁን ከኔ የተሻለ ገመምተኛ የሆነበት መንስኤ በዚህ ፈዋሽ ምክንያት እንደሆነ አይዘንጋ። ከዚህ አይነት የኃጢአት ውድቀት አውጥቶ ሲያደሰኝ አይቷልና በዚህ ምክንያት እርሱ ልክ እንደኔ እንደውም አብልጦ ከዚህ መሰል ውድቀት ጠብቆ እንዳቆየው በመመልከት ፈዋሽ መድኃኒትነቱን አንተን ያፍቅርህ። እኔ ጉስቋላ ሰው አሁን ሳስታውሰው ሀፍረት ከሚለቅብኝ ከሁሉም በላይ ከዚያ ሌብነት ለመስረቅ በመሻት ብቻ ስርቆትን ከፈጸምኩበት ከነዚህ ነገሮች ምንስ ፍሬ ነበረኝ? የክፋቱ ክፋት መስረቁ ሳይከፋ ምን ያህል ጉስቋላ ብሆን ነው ድርጊቱን ማፍቀሪ? ይሁን እንጂ በራሴ ብቻ ልፈጽም አልችልም። ባስታወስኩ ቁጥር ምን ይሰማኝ እንደነበር አሰላስላለሁ። ብቻዬን ላደርገው አልችልም ነበር ከወዳጆቼ ጋር በጋራ በመፈጸሜ፣ ምክንያቱም ድርጊቱን አፈቅረው ነበር። ስለዚህ በስርቆቱ የማገኘው ነገር አልነበረም ያፈቀርኩት። በእርግጠኝነት የስርቆቱን ተግባር በስርቆትነቱ ብቻ ነበር ያፈቀርኩት። የወዳጆቼን ፍቅር ከእርሱ ፍቅር አይበልጥብኝም ነበር። ይህ ተጻራሪ ሀሳብ ምንድን ነው? በውስጥ የተደበቀውን ጨለማ ስፍራ ዘልቆ ልቡናዬን ሊያበራ የሚችል ማን ነው? እግዚአብሔር ካልሆነ ማን ሊረዳኝ ይቻለዋል? ይህን ሁሉ እመረምርስ እመክርበትስ አሰላስልበትስ ዘንድ ልቡናዬን ያነሳሳው ምንድን ነው? በዚያን ወቅት ያን የሰረኩትን የፒር ፍሬ ወድጄና ልደሰትበት ፈልጌ ያደረግኩት ደስታዬን ባሟላልኝ በሌብነቱ ተግባር ብቻ መርካችዬ ከነበር ያንን ብቻዬን ልፈጽመው እችል ነበር። ካልሆነም የገዛ መሻቴን በውትበታ ለማነሳሳት የጓደኞቼን አይዞህ ባይነት አያስፈልገኝም። ደስታዬስ በኃጢአተኛ አጋሮቼ ገዛ በሰበሰብኩት ፍሬዎች አልነበረም፣ ነገር ግን በራሱ በወንጀሉ ነበር እንጂ። እንግዲያውስ በምን አይነት መሻት ይሆን የተገፋፋሁትስ? ይብላኝና ለእኔ ያንን ስሜት ለተሰማኝ በእውነቱ እጅግ ርኩሰት የተሞላበት ትልቅ ክፋት ነበር። ነገር ግን አሁንም ቢሆን ያምን ነበር? ስህተቶቹንስ ማን ያስተውላል? ያንን ስናደርግ እንስቅ ነበር፣ ምክንያቱም ምን እያደረግን እንደሆነ ምንም ሀሳቡ የሌላቸውንና አምርረው የሚቃወሙንን ባለንብረቶቹን በማበሳጨቱ ሀሳቡ ልቡናችንን ይፈነጥዝ ነበር። አሁንስ ቢሆን ብቻዬን ባላደረግኩት በዚህ ሀሳብ ተግባር እንዴት ደስታን ላገኘ ቻልኩ? ማንም ቢሆን ለጨዋታ ሲል ከራሱ ጋር ብቻውን ስለማይስቅ ይሆን? በእርግጥ ማንም ለጨዋታ ሲል ብቻውን አይስቅም። ያም ቢሆን ግን አንዳንዴ ያጋጥማል። ሰዎች ብቻቸውን ሲሆኑ ማንም አብሯቸው ሳይገኝ ሲቀር
አንዳንድ የሚያስቅ ነገር ትውስ ሲላቸው ወይም ደግሞ ልቦናቸው በትዝታ ሲመጣ ፈገግ ማለታቸው አይቀርም። ሆኖም ብቻዬን ልፈጽም አልችልም ነበር። ጨርሶ ብቻዬን ልፈጽመው ባልቃጣው። አቤቱ አምላኬ በዓይኖች ፊት የነፍሴ ተግባር እርቃኑን ተጋልጦ እነሆ ታየዋለህ። ያንን ሌብነት ብቻዬን አልፈጽመውም። የኔ ደስታ ከሰረኩት ነገር አልነበረም፣ ይልቁን በሌብነቱ ተግባር እንጂ። ወይም ብቻዬን ባደርገው ያንን ያህልም ባልተደሰትኩት፣ በእርግጠኝነትም ባልፈጸምኩትም። ኦ ወዳጅነት ጠላትነት ሲሆን እናንተ ነፍስን የምታማልሉ ባዕዳን ከአፍረተ ቢስነትና ከስላቅ ተነሳስታችሁ ለማጭበርበር የማትተኙ ምንም ላታገኙ ወይም ላታተርፉበት የሌላውን ማጣት የሚያስደስታችሁ፣ ያ ባይሆን እንሂድ እናድርገው ባሉን ጊዜ አፍረተ ቢስነት ሆነን ባንገኝ እናፍርበት ነበር። ይህን እንቆቅልሽ እና ውስብስብ ቋጠሮ ማን ይፈተዋል? የረከሰ ነገር ነው። ማሰቡን ራሱ እጸየፈዋለሁ። አቤቱ አንተ ጻድቅና ታማኝ፣ እጅግ የተዋብክና የጻድቃን ዓይኖች የሚናፍቁህ የማትሰለች እርጋታ ነህ። እኔ ወደ አንተ መምጣት እናፍቃለሁ። በአንተም ዘንድ ፍጹም እረፍት አለ። ሕይወትም አትናወጥም። ወደ አንተ የገባ የጌታውን ደስታ ለመካፈል ገባ። ፍርሃትም አይኖረው፣ ከበቂም በላይ ፍጽምና አገኘ። አቤቱ አምላኬ አንተ እውነተኛ መደገፊያዬ፣ ካንተ ተለይቼ በወጣትነቴ ርቄ ስቅበዘበዝ ነበር። ለራሴም የደረቀ ስፍራ ሆንሁ።